መንግስት በ2030 የዲጂታል ትራንስፎርሜሽን ያስቀመጣቸውን ውጥኖች ለማሳካት የሚያስችሉ ሰፋፊ ግልጋሎቶችን ኦንላይን የማድረግ ዲጂታል ግልጋሎቶችን የማስፋት ስራዎች ከወትሮ ተጠናክሮ የቀጠሉበትና በሚኒስቴር መስሪያ ቤቶቻችንና ተጠሪ ተቋማት ደረጃ በፌደራል ደረጃ በአሁኑ ጊዜ ሁሉም አገልግሎቶች በኦንላይን ሰርቪስ ፍሮንት ላይን ሰርቪስ ኦንላይን በሚሆኑበት ደረጃ የጨረስ ከመሆኑ ጋር ተያይዞ ለመላው የንግድ ማህበረሰብና ግልጋሎቱን ለሚሹ ዜጎች ሁሉ ዘመን የዋጀ ሰርቪስ የምንሰጥበትና ያሰብናቸውን ምቹ ሁኔታዎች ከተቋም ግንባታ ጋር አያይዘን የሰራንበት በመሆኑ አመቱን ልዩ ያደርገዋል። በዚህ ብቻ ሳንታጠር የተቋማዊ ሪፎርም ስራዎቻችን የንግድ ሴክተር ሪፎርም ብለን የጀመርነው ስራ ሙሉ አመት ሰርተን በአሁኑ ጊዜ ዌፍቱ ከገቡት ተቋማት መካከል በግንባር ቀደምትነት የሚጠቀስ ነው። ተቋማችንና ተቋማቶቹ በእርግጠኝነት ወደ ሙሉ ትግበራ በዚህ አመት መጀመሪያ ሩብ አመት የምንገባ ነው የሚሆነው። ይህንኑ ተሞክሮ ለክልሎችም በሚሆን ደረጃ የንግድ ሴክተር ሪፎርም በደረጃ አግባብ እንዲመራ የሚያስችል ስራዎች ተከናውነዋል።